የግጥሜን መግቢያ በዚህ ልጀምረው እረኝነቱንም ከዘፍጥረት ላወራ። እርሱም ጌትነቱ የበላይ የሆነ ሁሉን እንደ ቃሉ እንዲሁ ፈጠረ። ሰው የሚባለውን በአምሳለ መልኩ በስትንፋሱ አበጀ። በሰውም ራስ ላይ ኃጢአት ዘውድ ሆነ። ከኤደንም ገነት ከከበረው ስፍራ ኃጢአት ሰውን መራ ወደ ምድረ በዳ። እግዚአብሔር መሐሪ አይሆን ቸልተኛ፣ አዳምን አልተወው እንዳይሆን ብቸኛ። ከዚያም እንዲህ ሆነ፣ አቤል ተወለደ፣ ቃየል ተወለደ። በድጋሚም ኃጢአት ቃየል ላይ ነገሰ፣ ክብሩ ተዋረደ እያለ ቀስ በቀስ ፍጥረት ሁሉ ኃጢአትን አወቀ። እርሱ ግን አምላክ ነው፣ ስሙም እግዚአብሔር። ፍጥረቱ ሲጠፋ ቆሞ ይመለከት። ይህን ጀመረ ድምፁን የሚሰሙ በጎቹን መፈለግ። ኖህ የሚባለውን ጻድቅ ሰው አገኘ፣ ዘሩንም ተስፋፋ። ያኔ መጣ ታላቁ አብርሃም። ሰውንም ሊያበዛ የፈጠረን እርሱ አብርሃምን አለው አረጋለሁ ብዙ። ብዙ አዎ ይላል ቃሉ እንዲሁ። የበደለውን አካል ሊያበዛ መውደዱ፣ ሰው ምንባለውን በምህረት ማሰቡ። ይህ ነው የሱ የአባትነት ፍቅሩ፣ ውዳቂን የሚያነሳ እንደ እረኝነቱ። አዎ እንደ ቃሉ አብርሃምን አበዛው፣ ከዘሩ ለያዕቆብ በእስራኤል ሕዝቡ ነው። በበረታች ክንድም ካስጨናቂ ያስጣለው፣ ከእኛን ሊያስገባ ልጆቹን ሊመራ እጃቸውን ያዘ ይህ በጎ እረኛ። በራው ቀዝቅዞ ብርዱንም አሙቆ፣ ባህሩንም ከፍሎ በደረቅ አሻግሮ፣ እረኛ ነውና ያጠፉትን ቀጥቶ፣ ከነዓንን አስወረሰ ከክፉ ሸሽጎ። ከመንጋው ላልሆነ ሁሉ የሚተርፍ አዲስ ኪዳን ሰጠን እኛንም አሰበን። እግዚአብሔር ወልድም ስሙም አማኑኤል ምድርን ረገጠ ተወልዶ ከድንግሏ ማርያም። በዛ በብሉይ ኪዳን በነበረው መስዋዕት ሊነጻ ያልቻለው የሰው ሁሉ ኃጢአት፣ እርሱ እግዚአብሔር ስሙም ናዝራዊው ኢየሱስ አንዴ መስዋዕት ሆነ ለዓለም ቤዛ ሆነ። እኔና እናንተ ወንድ ሴት በሙሉ ያኔ ተወለድን በመስቀለ ጠሩ። እርሱ ነው ማለት ነው እረኛ የምንለው። መንጋው በሙሉ በመዳፉ ቀርጾ በእቅፉ ያኖረው፣ ተኩላ እንዳይገባ ነፍሱን በበሩ ያኖረው። እርሱ እግዚአብሔር ታማኝ በጎ እረኛ ነው። እርሱ እግዚአብሔር ታማኝ በጎ እረኛ ነው።